ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ ጋር እግዚአብሔር ይመስገን ሰላም ነው። ዛሬ ወደ እናንተ ጋር የቸባቲ አሰራር ይዤላችሁ መጥቻለሁ። በዚህ ባለበት ሀገር እንግዲህ ቸባቲ ነው የሚባለው ማለት ነው። እሱንም ለመስራት እዚህ ጋር አንደኛው ዱቄት አለ፣ አንደኛው ደረጃ ማለት ነው። እዚህ ጋር በሁለተኛው ደረጃ አለ ማለት ነው። ትንሽ ተቆር የሚለው መላማቸው አንድ ነው፣ ግን ትንሽ ልዩነት አላቸው። እዚህ ጋር ደግሞ ወተት አለ ማለት ነው። ኒዶ አለ። እዚህ ጋር ጨው፣ ዘይት ደግሞ ዘይቱን ነው የምጠቀመው። ጎድጓዳ ሳህን አለኝ። ሞቅ ያለ ደግሞ ለብ ያለ ውሃ አለኝ ማለት ነው። አሁን በመጀመሪያ የማደርገው እነዚህ ሁለቱን አቀላቅላቸዋለሁ። በነገራችን ላይ ያለ ወተት መስራት ይቻላል፣ ግን እዚህ ያው በወተት ስለሚፈልጉ ነው እንጂ ያለ ወተትም ይሆናል። አሁን አብኩቼ ካወጣው በኋላ መልሰን እንገናኛለን። ይሄው እንደዚህ አብኩቼዋለሁ ማለት ነው። አሁን ወደ ማድበልበሉ እንሄዳለን ማለት ነው። ይሄው እዚህ ጋር አድበልብያለሁ ማለት ነው። ቀጥታ ያወካሁት ትንሽም አስቀምጬዋለሁ። እዚህ ጋር ዘይት አለ፣ እዚህ ጋር ደግሞ ዱቄት አለ ማለት ነው። አሁን ወደ መዳመጡ እንሄዳለን። ስንዳምጠው የመጀመሪያውን ሁለት ጊዜ ስለምንዳምጠው የመጀመሪያውን በጣም አሳስተን መዳመጥ የለብንም። ምክንያቱም እንትን በኋላ ላይ አንድ አይነት ይሆናል ማለት ነው። ስለሚጠባበቅ በደንብ ሳንዳምጠው እዚህ እናጣጥፈዋለን ማለት ነው። ሁሉንም እንደዚህ አርግቼ እንገናኛለን ማለት ነው። እንደዚህ አርግቼ ከታጠብኩት በኋላ ማለት ነው። ይሄው ጨርሻለሁ ማለት ነው። ሁሉንም እንደዚህ አርግቼ አሁን ወደ ሁለተኛው ዙር መዳመጥ እንሄዳለን ማለት ነው። ይሄ መጀመሪያ ላይ ቀድሞ የሰራሁት ነው።
ይሄው እንደዛ ብቻ ከዳመጥኩት በኋላ ዘጋ የጣድኩት መጋገሪያ አለ። እንደዚህ ጠፋፍ ሲል ዘይት ከላይ ትንሽ ይቀባዋል። ይሄ የምታዩት መጋገሪያው ለራሱ ተብሎ የተዘጋጀ መጋገሪያ ነው። በመጥበሻ መጠቀም ይቻላል። ትልቅ መጥበሻ ካለ እንደዚህ ተለቅ ያለ አቅም ስንሰራ ትልቅ መጥበሻ መጠቀም እንችላለን ማለት ነው። እንደምታዩት እየተነፋ ነው እንደዚህ። አሁን እስከሚደርስ ሌላ ዳምጣለሁ። እንደዚህ አይነት ውስጥ ነው ማስቀምጠው ለምግብ እስከሚቀርብ ድረስ እንዳይበርድ ማለት ነው። ይሄው እንግዲህ የዛሬ ቪዲዮ ይሄንን ይመስል ነበረ። እንግዲህ ከወደዳችሁትና ከተመቻችሁ ላይክ ማድረጋችሁን አትርሱ። ለመጀመሪያ ጊዜ ወደ ቻናሌ የመጣችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። አዳዲስ ስራዎች ስለቅ እንዲደርሰው በደወል ይደምሩ ማለት ነው። እንግዲህ እንደምታዩት ይሄው በጣም ቆንጆ ነው። በጣም ቆንጆ ነው የወጣው ማለት ነው። ውስጡም እንደዚህ ከፍት ያለ ነው።